እሺ ለእግዚአብሔር ቃል ክብር ሁላችንም ቆመን አንድ ክፍል እናነባለን። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 ጀምሮ በጌታ በኢየሱስ ስም አነባዋለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 8 እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል። ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንድሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷልና፣ ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም። ያመንኩትን አውቃለሁና የሰጠሁትንም አደራ እስከዚያት ቀን ድረስ ሊጠብቅ እንዲቻል ተረድቻለሁ። እዛው ባለንበት ደግሞ ድጋሚ አሁንም ሌላ ጥቅስ እናወጣለን። አንደኛ ጴጥሮስ ምዕራፍ 1 እስከ 9 ያለውን እናነባለን። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ በጳንጦስ፣ በገላትያ፣ በቀጶዶቅያ፣ በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በዚያም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። የጌታ ስም ይባረክ። በትንሣኤው ተስፋና ሕይወት መኖር በሚል ርዕስ አብረን እንከፋፈላለን። በትንሣኤ ተስፋና ሕይወት መኖር። ያው እንግዲህ ያለፈው ሳምንት ትንሣኤ ነበር። ዛሬ ደግሞ ዳግማዊ ትንሣኤ አይደለም፣ ነገር ግን በየዕለቱ ለኛ ደግሞ ትንሣኤ ነው። አሜን ነው። ያለፈውን ሳምንት ፓስተር ያስተማረንን ሰመራይዝ አርጌ ሀሳቤን ስለሚሸከምልኝና ስለሚይዝልኝ በደንብ የዛሬውን ትምህርት እንቀጥላለን። ያለፈው ሳምንት የተማርነው የሉቃስ ወንጌል ምዕራፍ 24 ከ15 ጀምሮ ያለውን ክፍል ሁላችንም በኤማውስ መንገደኞች ሰዎች መካከል የነበረውን ተስፋ መቁረጥ፣ የነበረውን ሐዘን፣ የነበረውን በሕይወት ከጌታ ጋር የነበሩትን ምልልስ አቋርጠው ድጋሚ ባክ እንዳደረጉና እንደተመለሱ እናያለን። ነገር ግን ጌታችን ኢየሱስ ክርስቶስ ወደ እነሱ በመምጣት ፊቱ ተለውጦባቸው ስለነበረ ሊያውቁትም አልቻሉም። ነገር ግን መጽሐፍ ቅዱስን ከፍቶ ከሙሴ ጀምሮ በነቢያት የተነገረውን እያስተማራቸው እንዴት ክርስቶስ ኢየሱስ በመከራ ውስጥ ወደ ክብር መግባት እንዳለው አላነበባችሁንም እያላቸው መጽሐፍ ቅዱስን ወይም ደግሞ የእግዚአብሔርን ቃልን እያብራራላቸውና ስለ ክርስቶስ ማንነት እየገለጠላቸው ካስተማራቸው በኋላ አብረው ማዕድ በመቁረስ ደግሞ ክርስቶስ ኢየሱስን ሲያውቁትና ሲመለከቱት እንመለከታለን። በዛ ክፍል ላይ የትንሣኤን ሕይወት በጣም በትልቁ ያብራራ ክፍል ነው ብዬ አስባለሁ። ትንሣኤ ትራንስፎርሜሽን ነው። ትንሣኤ መለወጥ ነው። ትንሣኤ የሆነው እንደ እግዚአብሔር ቃል ነው የሚል እንድምታ አለው። ስለዚህ በአንደኛ ቆሮንቶስ ምዕራፍ 15 ላይም ስንመለከት ስለ ትንሣኤ ሲያወራለን መጽሐፍ እንደሚል ክርስቶስ ኢየሱስ ስለ ኃጢአታችን ምን አደረገ? ሞተ፣ ተቀበረ። መጽሐፍ እንደሚል በሦስተኛው ቀን ምን አደረገ? ተነሳ። ከዛም በኋላ ለጴጥሮስ ለኬፋ ታየ፣ ለ12ቱ ደቀ መዛሙርቶች ታያቸው፣ እንዲሁም ደግሞ 500 ለሚበልጡ ያህል ሰዎች ታየ። ከዛም በኋላ ለወንድሙ ለያዕቆብ ታየ። በሶስተኛም ደግሞ ከዛም አልፎ ጭንጋፍ ለመሆን ለኔ ለጳውሎስ ታየ ይላል። ክርስቶስ ኢየሱስ ሁሉ ጊዜ ስለ ትንሣኤው ሲያወራ፣ ስለ ትንሣኤው ሐሳብ ሲያወራ የመጀመሪያ ኤቪደንስ አድርጎ የሚያቀርበው የእግዚአብሔርን ቃል ነው። አሜን ነው።
ምን ይላል? መጽሐፍ እንደሚል የሚል መረጃን ያቀርባል። ክርስቶስ ኢየሱስ በትንሣኤ ዕለት በኤማውስ መንገደኞች ሲሄድ የመጀመሪያ ያቀረበላቸው ከሙሴ ጀምሮ በነቢያት የተባለውን የተነገረውን አላነበባችሁምን ብሎ ነው የጀመረው እንጂ ሲጀምር ኑ ተመልከቱት መቃብሩን እዩ፣ ኑ እጆቼን እዩ ብሎ የመጀመሪያውን ኤቪደንስ አላቀረበም። ያቀረበው ግን መጽሐፉን አነሳና መጽሐፍ እንደሚል እንደዚህ 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 ትንሣኤ ይሆናል ብሎ ኢየሱስ ክርስቶስ ያስተምራቸዋል። ከዛ በኋላ በዘለለ ደግሞ ኤቪደንስ እንዲሆናቸው በሂስትሪም ኤቪደንስ እንደሆነው ወደ መቃብሩ ሄደው አዩ። እንደዚሁም ደግሞ ተመልሰው ከደቀ መዛሙርቶች ጋር ሌሎች ያዩትን ሂስቶሪካል የሆነውን ነገር ተመለከቱ። ዛሬ የማነሳው ስለ ትንሣኤ ነው። ትንሣኤ ዛሬም ብንሰብከው፣ ትንሣኤ ነገም ብንሰብከው፣ ከነገ ወዲያም ብንሰብከው የህይወት ኑሯችንና መልሳችን ስለሆነ በጣም የሚያስደስት ነው። ይህንን ክፍል እሁድ ለታ ከወጣቶች ጋር በትንሹ ተቋርሰናል። ዓርብ ለታ ደግሞ በሌላ ቦታ ላይ ይህንን ክፍል ተቋርሰናል። ዛሬ ደግሞ አሁንም ይህንን ክፍል አብረን እንቆርሳለን። አሜን ነው፣ አሜን ነው ወይ? አንደኛ ጴጥሮስን ያው ከፓስተር ጋር ጥናቱን ስለጀመርን በደንብ ደግሞ ስለሄድንም አንደኛ የጴጥሮስ መልእክት ለተበተኑ ሰዎች፣ መጻተኛ የሆኑ ሰዎች፣ በስደት ውስጥ ያሉ ሰዎች በጳንጦስ፣ በገላትያ፣ በቀጶዶቅያ፣ በእስያም፣ በቢታንያም ለተበተኑ መጻተኞች የተጻፈ የተነገረ መልእክት ነው። ይህ ክፍል ጸጋና ሰላም ይብዛላችሁ ብሎ ከተናገረ በኋላ በምስጋና ይጀምራል። በምስጋና ጀምሮ ስላሉበት ሁኔታ ጠቅሶ ስለ ክርስቶስ ኢየሱስ የትንሣኤ ህይወት ማውራት ይጀምራል። ትንሣኤ የክርስትና ዋና መሰረት ነው። ትንሣኤን የተረዳ ሰው፣ መስቀልን የተረዳ ሰው ስለ ክርስትናው ህይወትና አኗኗር በጣም ትልቅ የሆነ መሰረት እንደጣለ አምናለሁ። መጽሐፍ ቅዱሳችን በደንብ አድርጎ ስለ ትንሣኤው ስለሚያብራራ ማለት ነው። የስብከታችን ዋና ሐሳብ በቁጥር 5 ጀምሮ እንመለከታለን። ቅድም ግን ባነበብኩላችሁ በሁለተኛ ጢሞቴዎስ ምዕራፍ 1 ላይ ባነበብኩላችሁ ሁል ጊዜ ጳውሎስ ሲናገር የሚናገረው የራሱ የሆነ አካሄድ አለው። በክርስቶስ ኢየሱስ ስለተጠሩበት ህይወት ያወራላችኋል። የተጠራችሁት በእግዚአብሔር ጸጋ ነው ብሎ ከሰው ባልሆነ መንገድ እግዚአብሔር ሰዎችን እንደጠራና በድንቅ አጠራሩ እንደሳባቸው ይናገራል። ስለ መጠራት ካወራ በኋላ መጠራታቸው ደግሞ በምን እንደሆነ ያስረዳቸዋል። በክርስቶስ ኢየሱስ እንደሆነ፣ ያም ደግሞ ትንሣኤን እንደያዘ ተስፋን እንደያዘ ካወራላቸው በኋላ ቀጥሎ ግን የሚያወራው አንድ ነገር አለ። እሱም ስለምን ያወራል መሰላችሁ? ስለ መከራ ያወራል። ስለ መከራ ማለት ስለ መስቀል ያወራል። ሁል ጊዜ እነዚህ ነገሮች የማይነጣጠሉ ናቸው። ሮሜ ምዕራፍ 5ም ስትመለከቱት ስለ መከራ ስለ መስቀል ያወራላቸውና ነገር ግን ስለ ተስፋ ደግሞ አሻግሮ ያወራላቸዋል። ስለዚህ ትንሣኤና የትንሣኤ ህይወት፣ ትንሣኤና የትንሣኤ ተስፋ የማይነጣጠሉ ናቸው። እዚህም ክፍል ላይ ምዕራፍ 3 ላይ ኢየሱስ ክርስቶስ ከሙታን በመነሳቱ ይለናል። ስለ ሙታን መነሳት ስለ ክርስቶስ ኢየሱስ ከሙታን መነሳት ትንሽ ላውራና ክርስቶስ ኢየሱስ የሞተው እንደምናውቀው በፓስኦቨር ቀን ወይም ደግሞ በፋሲጋ ቀን ነው። ክርስቶስ ኢየሱስ በመስቀል ላይ ራሱን አሳልፎ የሰጠው። ክርስቶስ ኢየሱስ ደግሞ የተነሳው በመጀመሪያ የበኩር ፍሬ ወይም ደግሞ የመከር ፍሬ በሚገባበት ቀን ነው ክርስቶስ ኢየሱስ የተነሳው። ስለዚህ ስለ ክርስቶስ ከሙታን መነሳት ስናወራ ክርስቶስ ኢየሱስ ራሱን አሳልፎ ከሰጠ በኋላ በመስቀል ላይ ዋጋ ከከፈለ በኋላ ክርስቶስ ኢየሱስ እንደተቀበረ ተቀብሮም እንዳልቀረ እንዲሁ ከሙታን እንደተነሳ እናያለን። ይህ ግን ከሙታን መነሳቱ ያመጣው ውጤት አለ፣ ያመጣው ኢፌክት አለ፣ ምክንያት አለ። ለዚህም ነው በትንሣኤ ብዬ ጀመርኩት። በትንሣኤ ስላችሁ የሆነ ነገር ስለምጠብቅ ማለት ነው። ስለዚህ በጴጥሮስ መልእክት ውስጥ ይሄ በምስጋና የጀመረው የክርስቶስ ኢየሱስን አምላክነት ካበሰረና ከተናገረ በኋላ ስለ ክርስቶስ ኢየሱስ ሞትና ትንሣኤ ያወራልናል ማለት ነው። ስለዚህ ክርስትና የሚጀምረው ከእግዚአብሔር ነው። ክርስትና የሚጀምረው በስነ ምግባር ጥረት አይጀምርም። ክርስትና በታሪካዊ ክስተት በትንሣኤ እንዲሁም በመጽሐፍ ቅዱስ እውነት እንዲሁም ደግሞ በአዲስ ልደትና በወደፊት እርግጠኝነት የተመሰረተ ነው ማለት ነው። አሜን ነው። ክርስትና ስለ ስነ ምግባር
ተብሎ የተጀመረ አይደለም። ክርስትና የተጀመረው በታሪካዊ ክስተት በሆነው በክርስቶስ ኢየሱስ ሕይወት፣ መስቀል፣ ሞትና ትንሣኤ ሲሆን ይህም ደግሞ በመጽሐፍ ቅዱሳዊ እውነት ላይ የተመረኮዘ ሲሆን በአዲስ ልደት ደግሞ የተሰባሰብንበትና የተጠራንበት እንዲሁም ደግሞ ስለ ወደፊት ስላለን እርግጠኝነት ነው ማለት ነው ክርስትና። ስለዚህ መጽሐፍ ቅዱሳችን እዚሁ ክፍል ላይ ሲናገር ስለ እግዚአብሔር ምሕረት እንዴት ምሕረቱን እንዳበዛለን ይናገራል። የኔ ግን ዋናው ሐሳብ ስለ ትንሣኤና ስለ መሲሐዊ ንግስናው ትንሽ ለማውራት እሞክራለሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለምን ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ መጠን ለአዲስ ልደት ወለደን። አሜን ነው። ስለዚህ የሚያነሳው በትንሣኤው ምክንያት ወይም ደግሞ በትንሣኤው ውጤት የሆኑትን ያወራል። እሱም ምንድነው? ሕያው ተስፋ፣ ከዛስ እድፈት የሌለበት፣ መጨረሻስ ላይ የማያልፍ ርስት ብሎ ይናገራል። ይህንን ክፍል ስንመለከት ርስት የሚለው አለማለፉ፣ አለመጥፋቱ እንዲሁም ደግሞ ሕያው መሆኑን እንዴት አድርገን ነው መረዳት የምንችለው ብለን መጽሐፍ ቅዱሳችንን ስናይ ያለ ትንሣኤ ሕይወት ወይም ደግሞ ሕያው ተስፋ የለም። ያለ ትንሣኤ ርስት የለም። ያለ ትንሣኤ መንግስትም የለም የሚል ሐሳብ አለው። ስለዚህ በትንሣኤው ወቅት ኢየሱስ ክርስቶስ ንጉሥ መሆኑ የታወጀበት ጊዜ ነው። በትንሣኤው የእግዚአብሔር የተስፋ ቃላት ፍጻሜ ያገኘበት ወቅት ነው ማለት ነው። ለዚህም ነው ከሙታን በመነሳቱ ለምን ይላል? ለሕይወት ለሕያው ምን ተስፋ። ሃሌሉያ። የአብ ፈቃድም ሲጀምር እያወራው ነበረ ስለ መምጣት ወይም ደግሞ ስለ መንግስቱ ዘማሪዎችም እየተናገሩ ነበር። ፓስተርም አጽንቷል። አሁን እኔም ደግሞ መልሼ እሱን ነው የምሰብከው ማለት ነው። እንዴት ነው ተስፋችን ሕያው የሆነው? ተስፋችን እንዴት ነው ወደ ሕያውነት የመጣው? ወይም ደግሞ ይሄ ተስፋ እንዴት ነው እኛ ጋር ሲደርስ የተረዳ ነው የሚለውን ቃል ለማየት መጀመሪያ የብሉይ ኪዳንን ንግስና፣ የብሉይ ኪዳንን ተስፋ፣ የብሉይ ኪዳንን ርስት ማወቅና መረዳት አለብን ማለት ነው። በብሉይ ኪዳን ላይ የምናየው ተስፋ አለ፣ ውድቀት አለ፣ ድጋሜ ደግሞ ተስፋ አለ። እግዚአብሔር እስራኤሎችን ለራሱ ርስት አድርጎ ከጠራቸው በኋላ ሐሳቡንና ፍቃዱን በመፈጸም ሌሎችን ወደ ብርሃን እንዲያመጡ ተልኮ ቢሰጣቸውም ያንን ተልኮ መፈጸም አልቻለም። ስለዚህ እግዚአብሔር በንጉስ የንጉስ ካህናት አድርጎ መንግስትን ሊሰጣቸው ስለፈለገ እግዚአብሔር ንጉስን ወደ እነሱ ያመጣል። ስለዚህ ይህን ንጉስ በመጥራት ልክ ሁለተኛ ሳሙኤል ምዕራፍ 7 ላይ እንደምንመለከት እንዲሁም ደግሞ መዝሙር ምዕራፍ 2 ቁጥር 6 እስከ 8 እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ ብሎ እንደሚናገረው ማለት። ስለዚህ ንጉስን በመሾም ንጉስ የማይታየው የእግዚአብሔር አገዛዝ የሚታይ ወኪል ሆኖ እንዲያገለግል እግዚአብሔር ንጉስን ሲጠራው እንመለከታለን። እንደ ልጅ አድርጎ ሲጠራው እንመለከታለን። በሁለተኛ ደረጃ ደግሞ የእግዚአብሔር አገዛዝ ወደ አሕዛብ እንዲተላለፍ ንጉስን እግዚአብሔር ሲጠራ እንመለከታለን። ስለዚህ ንጉስ ከእግዚአብሔር ጋር ባለው ትክክለኛ ግንኙነት ወይም ደግሞ ንጉስ ከእግዚአብሔር ጋር ባለው የተስማማ ህብረት እንደ ቃሉ በተስማማ ህብረት ውስጥ የሚኖር ንጉስ መላው ህዝቡ ከእግዚአብሔር ጋር ትክክለኛ ግንኙነት እንዲኖረው ተጽዕኖ ያደርጋል ማለት ነው። ስለዚህ ካያችሁ ነገስታቶች፣ ንጉሶች ሲነሱ አማልክቶችና ባዕድ አማልክቶችን የሚያመልኩትን ምን ያደርጋል? ያጠፋቸውና ከዛ በኋላ ህዝቡ እግዚአብሔርን ብቻ እንዲከተል ያደርጋል። ስለዚህ የንጉስ ጥሪ ማዕከላዊ በመሆን እግዚአብሔርና ሰውን ምን ማድረግ አለበት ማለት ነው? ማገናኘት አለበት። እንዲሁም ንጉሱ የሚኖረው ኑሮ በህዝቡ ላይ ምን አለው ማለት ነው? ውጤት ያመጣል። በህዝቡ ላይ እንደዚሁም ጥፋትን ያመጣል ማለት ነው። ስለዚህ ንጉስ ይህንን ከተረዳን በእስራኤል ታሪክ ውስጥ ንጉስ የነበሩ ሰዎችን እንመልከት። የመጀመሪያው ንጉስ ሳኦል። ይሄ ሳኦል ንጉስ የቂስ ልጅ የሆነው ሳኦል ከቢንያም ወገን የሆነው የተጠራው ይሄ ሳኦል ከመጣ በኋላ ንጉስ እንዲሆን ከተቀባ በኋላ ይሄ ሰው ግን
እግዚአብሔርና ሕዝቡን መርቶ እውነተኛ በእረኛ እንደሚመራው መርቶ ከእግዚአብሔር ጋር አብረው እንዲኖሩ አድርጎ ሰላምን፣ ተስፋን፣ ደህንነትን እንዲያረጋግጥ የተጠራው ንጉሥ ግን ባለመታዘዝ ምክንያት አንደኛ ሳሙኤል ምዕራፍ 15 ቁጥር 23 ሳኦል ከእግዚአብሔር ዘንድ እንደተጣለ ወይም ደግሞ መንግስቱ እንደተቀደደ እንመለከታለን። እንደምታውቁት አማሌቃውያንን አጥፋልኝ ተብሎ የታዘዘው ሳኦል ነገር ግን የሰቡትን መልካም የሆኑትን ለራሱ ካደረገ በኋላ በእግዚአብሔር ፊት የእግዚአብሔርን ቃል ምን አደረገ ማለት ነው? ናቀ። በናቀ ጊዜ እግዚአብሔር መልሶ ናቀው። የእግዚአብሔር መንግስት ከሱ ላይ ተወሰደ፣ ታልፎ ለዳዊት ተሰጠ። ስለዚህ ንጉሥ ሳኦል 40 ዓመት አገለገለ። 40 ዓመት ካገለገለ ውስጥ 2 ዓመት በእግዚአብሔር ፊት አገለገለ። 38ቱን ዓመት ግን የእግዚአብሔር መንፈስ ርቆት አገለገለ። ስለዚህ ለህዝቡ ደህንነትን፣ ለህዝቡ ሰላምን፣ ለህዝቡ ርስትን ሊሰጥ አልቻለም። ሳኦል በሚገዛበት ዘመን ጎልያድ መጥቶ የእስራኤልን ህዝብ ምን ያደርግ ነበር? ያስጨንቅ ነበር። የእስራኤልን ህዝብ ተስፋ ያስቆርጥ ነበር። ስለዚህ ውድቀት ሆነ። ሁለተኛው ንጉሥ ዳዊት ነው። ዳዊት መልካም ንጉሥ ነው። ዳዊት የእግዚአብሔር ልብ የሆነ ንጉሥ ነው። ዳዊት ተስፋ የተጣለበት ንጉሥ ነው። ስለዚህ ይህ ንግስናው በጣም ቆየለት፣ ሰነበተለት። ነገር ግን መንግስቱ ውስጥ መናወጥ አለ። መንግስት ውስጥ ግን ይሄ መፈረካከስ አለ። ምን አይነት ካላችሁ ዳዊት የኦርዮን ሚስት ቤርሳቤህን በንግስናው በማማው ላይ ተቀምጦ ባለ ጊዜ ይመኛታል፣ ያያታል፣ ወደ ራሱም ያስገባታል። ከዛ በኋላ ኦርዮንን ያስገድለዋል። ከዛ በኋላ ናታን ወደሱ ይመጣና ትንቢትን ይነግረዋል። ምን ብሎ? በአንተ መንግስት ውስጥ ምን አይጠፋም? ሰይፍ አይጠፋም፣ መናወጥ አይጠፋም፣ በቤተሰብ ትታመሳለህ የሚል ቃልን እንመለከታለን። ስለዚህ ዳዊት ምንም ንግስናው ጥሩ ቢሆን የእግዚአብሔር ልብ ቢኖረው ነገር ግን የእግዚአብሔርን ቤተ መቅደስ ግን ምን ማድረግ አልቻለም? መስራት አልቻለም። እግዚአብሔር ምልክት ሆኖ ስሙ ተጠርቶበት የሚኖረውን ቤተ መቅደስ ይሰራ ዘንድ እግዚአብሔር አልፈቀደለትም። ለምን? እጆቹ በደም ስለተጨማለቁ። ስለዚህ የጸና መንግስት በዳዊት ማየት አልቻለም። ስለዚህ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ እንዲህ ብሎ ይናገራል። ለዘላለም ካንተ ወገብ የሚወጣው እርሱ መንግስቱ ለዘላለም ምን ያደርጋል? ይጸናል። ስለዚህ ካንተ ከወገብ የሚወጣው እርሱ መንግስቱን ያጸናል ብሎ እግዚአብሔር በናታን በኩል ተስፋ ሲገባለት እንመለከታል። ያ ተስፋ ደግሞ የሚወድቀው ማን ላይ ነበረ? ሰለሞን ላይ ነበር። ይህን የምመጣበት ምክንያት ስላለኝ ነው። ሰለሞን በትረ መንግስቱን ተቀበለ። ጥበብ ነበረው። ያ ጥበብ ግን ምን ሊያደርግ አልቻለም? መንግስቱን አጽንቶ ሊያቆየው አልቻለም። ስለ ዳዊት ስለገባለት ቃል ብሎ መንግስቱን ከሰለሞን ላይ አልወሰደም። ጣዖትን ማምለክ ጀመረ። አንደኛ ነገሥት ምዕራፍ 11 ቁጥር 4 ላይ እንደምንመለከተው ብዙ ሴቶችን አገባ። ከዛ በኋላ አማልክቶቻቸውና ጣዖታቸውን ተቀበለ። ስለዚህ የሰለሞን መንግስት በሮባምና በዮርባም አልፎ ተሰጠ። መንግስቱ ለሁለት ተከፈለ። እስራኤል ብዙ ነገስታቶች ይነሳሉ፣ ግን አንድ ማድረግ አልቻለም። ሰላምን ማስፈን አልቻለም። ርስትን መስጠት አልቻለም። ምክንያቱም ዘዳግም ምዕራፍ 12 ከቁጥር 10 ጀምሮ ስታነቡት እኔ በማስገባችሁ ምድር ርስትን እሰጣችኋለሁ፣ ሰላምን እሰጣችኋለሁ፣ በዚያም ደግሞ እኔን ታመልኩኛላችሁ የሚል የእግዚአብሔር የተስፋ ቃል አለ። ስለዚህ አንድ ንጉስ መጥቶ ይህንን ርስት ይህንን መንግስት ለዘላለም ምን ማድረግ አለበት ማለት ነው? ማጽናት አለበት ማለት ነው። ስለዚህ የብሉይ ኪዳን ታሪክ በውድቀት የብሉይ ኪዳን ታሪክ በመፈረካከስ በመበተን በኤግዛይል ወይም ደግሞ በባርነት ውስጥ ሲያልቅ እንመለከታለን። ነገር ግን አንድ ከዳዊት ዘር የሆነ ስሙ ኢየሱስ ክርስቶስ የተባለ ኢየሱስ ወደ ምድር መጣ። አሜን ነው። ስለዚህ እርሱም በዳዊት መንገድ እግዚአብሔር ለዳዊት በሰጠው ተስፋና መንገድ ሄዶ ይህንን መንግስት ማጽናት አለበት። ይህንን ርስት ማጽናት አለበት። ይህንን ተስፋ ወደ ህይወት ማምጣት መቻል አለበት። ስለዚህ ኢየሱስ ክርስቶስ ከውልደቱ ጀምሮ እስከ ስቅለቱ ድረስ የእግዚአብሔርን አብ ፍቃድ በመታዘዝ ራሱን ለሌሎች አሳልፎ በመስጠት መከራን በመቀበል ስለ ኃጢአተኞች በመስቀል ላይ በመዋልም ብቻ አይደለም፣ መሞት ብቻ አይደለም፣ ሞቶ መቅረት ብቻ አይደለም። ምን በማድረግ ሞቶ በመነሳት
እርሱ ለሚያምኑት ሰዎች አንድ ታላቅ የምስራች ሆኗል። እርሱ ምንድነው? ሕያው ተስፋ። ስለዚህ እነዚህ የምድር ነገስታት የሆኑ ሰዎች በሙሉ መንግስትን ማጽናት አልቻሉም። ርስትን ማስጠበቅ አልቻሉም። የፍጹም የንጉስን ተስፋ ማስቀጠል አልቻሉም። የምድር ነገስታት ርስትን ማረጋገጥ አልቻሉም። ለእስራኤል የተሰጣት ምድር ከግብፅ እስከ ኤፍራጥስ የነበረው ምድር በየትኛው ንጉስ ሰላም ሆኖ ሰፍኖ ቆይቶ አያውቅም። ይገባሉ፣ ኃጢአት ሞት ይመጣል፣ ነገስታቶችን ይገላቸዋል ማለት ነው። ነገስታቶችም ያንን ተስፋ ለዘላለም ማቆየት እንዳይችሉ ኃጢአትና ሞት የሚባሉ ፊት ለፊታቸው የቆሙ ኃይላቶች አሉ። ስለዚህ ምድራዊ ነገስታት ርስትን ማረጋገጥ አልቻሉም። ታዲያ በዚህ ዙፋን ላይ የሚቀመጥ ማን ነው? ማን ነው እውነተኛነቱን የሚያረጋግጠው? ንግስናው እንዴት ነው የሚረጋገጠው? እንዴት ነው ይሄ መንግስት የሚቀጥለው የሚለው ጩኸት በዮሐንስ ራእይ ላይ ሲጮህ እንመለከታለን። ይህንን ጥቅል ሊፈታው የሚችል ማን ነው? ሲመለከቱ ዳዊትም አልቻለም። ሲመለከቱ ሳኦልም አቅም የለው። ሲመለከቱ ሰለሞንም ማጽናት አልቻለም። ሲመለከቱ ሌሎችም ነገስታቶች ይህንን ታሪክ ሊቋጩትና ሊፈቱት ለዘላለም ሊያስቀጥሉት አልቻለም። የቻለው ግን አንድ ነው። እርሱም በሞቱ እርሱም ደግሞ ከሞት በመነሳቱ ሕያው ተስፋ እንዳለን በክርስቶስ ኢየሱስ አረጋግጠን። አሜን ነው። ኢየሱስ ክርስቶስን በሐሰት ወንጅለውታል። የአይሁድ ንጉሥ ከሆንክ እስኪ ተነስና እንይ ብለውታል። ያን ሁሉ መከራ ካደረሱበት በኋላ ገለውታል። እርሱ ግን እውነተኛ ንጉሥ መሆኑን እግዚአብሔር ለዓለም ሁሉ አረጋገጠ። እንዴት ብትሉ ክርስቶስ ኢየሱስን በማስነሳቱ። ክርስቶስ ኢየሱስ ባይነሳ ኖሮ ፈሪሳውያን ያሉት በሙሉ ትክክል ይሆን ነበር። ነገር ግን እግዚአብሔር ክርስቶስ ኢየሱስን በማስነሳቱ ደግሞ ኢየሱስ ክርስቶስ የጀመረው መንግስት ትክክል መሆኑን ምን አድርጎታል ማለት ነው? አረጋግጦታል። ሃሌሉያ። ስለዚህ ለነዚህ ለተበተኑ ሰዎች፣ መጻተኛ ለሆኑ ሰዎች የሚነግራቸው አንድ ነገር ነው። ክርስቶስ ከሞት በመነሳቱ ተስፋ አላችሁ። ተስፋችሁ ደግሞ ሕያው ነው። በጠላት ይወረሳል ብላችሁ የምትሰጉት አይደለም። ሞት ይመጣበታል የምትሉት ተስፋ አይደለም። ርስቱ ደግሞ ያልፋል፣ ይነጠቃል፣ ሌላ ጠላት መጥቶ ይወስደዋል የምትሉት ርስት አይደለም። አሜን ነው ወይ? እድፈት ደግሞ ይመጣበታል ብላችሁ የምትሰጉት አይደለም። ምን ማለት ነው? ዳዊት ይሁን ሰለሞን ይሁን ሳኦል ይሁን በምንድን ነው መንግስታቸውን ያጡት? በኃጢአት ምክንያት። እድፈት የሚለው እርኩሰትን ኃጢአትን የሚያይ ነው። ስለዚህ በክርስቶስ በሞት በመነሳቱ የተቀመጠላችሁ ተስፋ እድፈት አያገኙ። በክርስቶስ ኢየሱስ ከሞት በመነሳቱ የተሰራላችሁ ስራ የሚነጠቅ አይደለም፣ የሚጠፋ አይደለም። አሜን ነው ወይ? የሚያልፍም ርስት አይደለም። ምን በሉ? በእግዚአብሔር ላይ ታመኑ። ተስፋችሁ ምን ይሁን? የጸና ይሁን። እንዴት ካላችሁ ከሙታን ኢየሱስ ስለተነሳ። ሃሌሉያ። ከሙታን ኢየሱስ ስለተነሳ ሕያው ተስፋ አላችሁ። አሜን ነው ወይ? እኔ ሕያው ተስፋ አለኝ። የማይጠፋ እንደ ምድራዊ መንግስታቶች የማይፈራረስ አይደል? አሜሪካ አንዴ ዲሞክራት ይነሳል፣ አንዴ ሪፐብሊክ ይነሳል። በታሪኩ ስናይ ባቢሎን ተነስቷል፣ አሶር ተነስቷል፣ ግሪክ ተነስቷል፣ ሮም ተነስቷል። ከዛም አልፎ አሁን ሀያላኖች ተነስቷል፣ እርስ በርስ ይጋጫሉ። የሁሉም መንግስት ግን ያበቃል። የሁሉም ግን መንግስት የሚፈረካከስ ነው። የሁሉም ግን መንግስት ዳርቻ አለው፣ መጨረሻ አለው። ግን በክርስቶስ ኢየሱስ በሞትና በትንሣኤው ያገኘ ነው ግን የማይፈርስ ተስፋ ነው። የማይጠፋ ተስፋ ነው። እድፈት የለበትም።
የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን ነው ወይ? እኛንም ለዚህ ለተዘጋጀ መዳን በእምነትና በእግዚአብሔር ኃይል ተጠብቀናል። ለኛም በሰማይ ቀርቶልናል። አሜን ነው ወይ? ተስፋ አለን። አሜን ነው። የሆነ ንጉስ ቢሞት መንግስቱ ምን ያደርጋል? ይናወጣል። በዘመናችንም ያየነው ታሪክ ስለሆነ በሌሎችም ደግሞ ታሪክ ላይ ስናይ አንድ መንግስት ሲሞት፣ አንድ የመንግስት ባለስልጣን ወር ደግሞ ንጉስ ሲሞት መንግስቱ ይናወጣል። እግዚአብሔር ግን ኢየሱስ ክርስቶስን በማስነሳት ጌታም ክርስቶስም አደረገው ይለናል። እግዚአብሔር እጅግ ከፍ ከፍ አደረገው ይለናል። ከስም ሁሉ በላይ ያለውን ስም ሰጠው። መንግስቱም ለዘላለም ምን የምታደርግ ነች? ጸንታ ትኖራለች። አሜን ነው። ደስ አይልም? ይሄ የትንሣኤ ህይወት በትንሣኤ ያገኘነው በረከት ክርስቶስን ስናስብ ክርስቶስን ንጉሱ ያደረገ ሰው፣ ክርስቶስን አማራጩ ያደረገ ሰው፣ ክርስቶስን የዘላለሙ ምርጫው ያደረገ ሰው፣ ክርስቶስ ኢየሱስን ተስፋዬ ነህ ያለ ሰው ደስ ሊለው የሚገባው በእነዚህ ነገሮች ነው። ምን አለው? ያው ተስፋ አለው። አሜን ነው ወይ? የማይሞት ተስፋ አለው። ይፈርሳል የሚል ይጠወልጋል የሚል ይደበዘዛል የሚል መቼ ይሁን የሚል ድንጋጤ የሌለበት ያው ተስፋ፣ የማይናወጥ ተስፋ። ዳዊት ላይ አቤሴሎም ተነሳ። ኢየሱስ ላይ ግን ሊነሳ የሚችል የትኛው መንግስት የለም። አሜን ነው ወይ? ቢነሳ ምን ያደርጋል? ይደቃል። ተስፋ እድፍ የለበትም፣ ኃጢአት የለበትም። ወይም ደግሞ ኃጢአት ገብቶ ምናልባት ይህንን መንግስት ሊያደፈርሰው ይችላል ወይ ብለን እንዳንሰጋ ኃጢአት፣ እድፈት፣ እንከን የሌለበት መንግስት ነው። ኢየሱስ ያድናል። በጣም የሚገርመኝ ሐሳብ ከቁጥር 6 ጀምሮ እንዲህ ይላቸዋል በመጻተኝነት ውስጥ ላሉት፣ በዚህም እጅግ ደስ ይላቸዋል። በዚህ ምን ይላቸዋል? በቃ እጅግ ደስ ይላቸዋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። ለሰዎቹ እንዲህ ይላቸዋል፣ ይሄ በጣም እጅግ ደስ ይላቸዋል። በዚህ ከዛስ በተስፋው በትንሣኤው በተደረገው ስራ በማይጠፋው ያው ተስፋ እጅግ ደስ ይላቸዋል። አሁን እናንተ ደስ እንዳላችሁ ነገር ግን ይላቸዋል የትንሣኤ ደግሞ ህይወት አለ ይላቸዋል። ይሁን አንድ ህይወት አለ ይላቸዋል። ምን አይነት ይላቸዋል? በእሳት ምን ቢያደርግ ምንም ቢፈተን እኮ ነው የሚለው። ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ። አያችሁ፣ ሰዎቹ እያለፉበት ያለው የተለያየ አይነት መከራ አለ፣ ብዙ አይነት ፈተናዎች አሉ። እንደውም ቢያስፈልግ ይላቸዋል፣ እንደው ቢያስፈልግ በተጨማሪም በሉት ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። ሐዘኑ፣ ፈተናው፣ መከራው በእግዚአብሔር ፊት እንደሚታይ አድርጎ እያቀረበ በዚህ ሁሉ ፈተና ግን ምን ብላችኋል ይላችኋል? አዝናችኋል። እጅግ ደስ ብላችኋል። ከዛስ አዝናችኋል። በራሱ የሚጋጭ ይመስላል። እጅግ ምን ብሏችኋል? ደስ ብሏችኋል። ነገር ግን ደግሞ እምነታችሁ ሊፈተን ከወርቅ ይልቅ እንደሚፈተን በመከራ ውስጥ እያለፋችሁ በዚህ ደግሞ አዝናችኋል። ስለዚህ ለእነዚህ ሰዎች እያቀረበላቸው ያለው ሁለት ነገር፣ ትንሣኤና መስቀል ነው። ፈተና፣ መከራ፣ ችግር መስቀልን የሚያሳይ ነው። ስለዚህ ትንሣኤና መከራ ሁለት የሚለያዩ ክፍሎች አይደሉም፣ የሚለያዩ ሐሳቦች አይደሉም። መስቀል አልፎ ትንሣኤ ሆነ የሚል ሐሳብ ብዙ ጊዜ ይዛል። በእርግጥ ልክ ነን። ነገር ግን የመከራ እውነቶች ምንድን ናቸው? መከራ ልዩ ልዩ ነው። መከራ የማይቀየር ነው። መከራ ጊዜያዊ ነው። አሜን ነው።
መስቀሉን ያልተሸከመ እኮ ትንሣኤውን ስለማያይ ነው አሁን እየተናገርኩ ያለሁት። አሜን ነው ወይ? መከራን ያልተቀበለ ትንሣኤን አያይም ማለት ነው። መከራ የተቀበለ ግን ትንሣኤን ያያል። አሜን በሉ እስቲ። መስቀሉን እንቀበላለን። አሜን ነው። ስለዚህ ትርጉም የሌለው አይደለም፣ በእግዚአብሔር የታቀደ ነው። ለምሳሌ በዓለም ሳላችሁ መከራ አለባችሁ። ሐዋርያት ሥራ ምዕራፍ 12 ቁጥር 22 በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ እንደሚያስፈልግ አታውቁምን ይላቸዋል። ያዕቆብ 1:2 ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ተስፋን አሳይቷቸው ትንሣኤን አሳይቷቸው ነገር ግን መከራ የለባችሁ አላላቸው። ቢያስፈልግ አላቸው በልዩ ልዩ ፈተና አዝናቸዋል። አያችሁ መከራ አለባችሁ ብሎ ይነግራቸዋል። እንዴ ትንሣኤ፣ ድል፣ ሕይወት፣ ርስት ይሄ ሁሉ ነገር ከተናገረ በኋላ የለባችሁ ተለቃችኋል፣ ነፃ ናችሁ አላላቸው። ምን በሉ? መስቀሉን ኑሩት። በምን ሲላቸው? በትንሣኤ ኃይል። አሜን ነው ወይ? ፈተናችሁን እለፉት። በምን? በትንሣኤ አቅም። ሃሌሉያ። ክርስትና የምቾት ህይወት ወይም ደግሞ ምቾትን ቃል የገባ ህይወት አይደለም። ክርስትና እንደውም በመከራ ውስጥ ተስፋን ነው ቃል የሚገባል። አሜን ነው። በመከራ ውስጥ ምንን ይገባልና? ለምን መሰላችሁ? ቤተ ክርስቲያን ውስጥ ብዙ በመከራ ውስጥ እያለፈ ያለ ሰው አለ። ቤተ ክርስቲያን ውስጥ በልጆቹ በብዙ መከራ እያለፈ ያለ ሰው፣ በኢኮኖሚ በብዙ መከራ ውስጥ እያለፈ ሰው ያለ አለ። ጌታን በማለቱ ጌታን በመቀበሉ አይደል በብዙ ፈተና ውስጥና በደል ውስጥ እያለፈ ያለ ሰው አለ። ስለዚህ ለዛ ሰው ወንጌል ያለው መልእክት በመከራ ውስጥ ተስፋ አለ። አሜን። ልክ በጦር ሜዳ ያለው ወታደር ውጊያ ሲገጥመው አይገርመውም ማለት ነው። እንዴ ዛሬ ውጊያ ልዋጋ ነው እንዴ አይልም። ወታደር ውጊያ ለተነስ ሲባል እሺ ብሎ ነው የሚዋጋው። እንዴ እኔማ ከምቾት ያልወጣም እንደማይል። ለዚህም ነው ነገር ግን የመከራውን ዓላማ ሲያሳያቸው በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምን ያደርገዋል? ለምስጋናና ለክብር። አሜን ነው ወይ? እስቲ ለምስጋና በሉ፣ ለክብር በሉ፣ እስቲ ለውዳሴ በሉ፣ እስቲ ሃሌሉያ። እምነት እንደ ወርቅ ያሳያል። ስለዚህ እሳት እውነተኛ ወርቅን አያጠፋው። ምን ያደርገዋል? ያነጥረዋል። ፈተና እምነትን አያጠፋው፣ የበለጠ ምን ያደርገዋል? ያጠረዋል። ለዚህም ነው ኢዮብ ሲናገር ከፈተነኝ በኋላ እንደ ወርቅ እወጣለሁ አለ። ምን ካለኝ በኋላ? ከፈተነኝ በኋላ እንደምን እወጣለሁ? እንደ ወርቅ። አዲስ ኪዳን ላይ እንግባ። ልጅ ብሉይ ኪዳን ጥቅስ ብቻ ነው እየመዘዙ እንዳትሉ። መከራ ትዕግስትን እንዲያደርግ ይላል ሮሜ ምዕራፍ 5። ትዕግስትም ፈተና፣ ያም ደግሞ ተስፋ እንደሚያደርግ ይናገራል። ትንሣኤ መስቀልን ጥለን እንድንሄድ የሚያደርግ ሳይሆን ይልቁንም በመስቀሉ መንገድ በትንሣኤ ኃይል እንድንመላለስ ያደርገናል። አያችሁ፣ ትንሣኤ ምኑን እንድንጥል አያደርገንም? መስቀልን እንድንጥል አያደርገንም። ነገር ግን መስቀሉን በትንሣኤ ኃይል እንድንኖር ያደርገናል። አሜን። ስለዚህ በመስቀል የተበጀ ህይወት አለ። በትንሣኤ ደግሞ የተደገፈ የመኖር ኃይል በውስጣችን እግዚአብሔር አስቀምጧል። አሜን። ያለ ትንሣኤ መስቀሉ እንደ ሽንፈት ነው። በትንሣኤ ግን መስቀሉ ድል መሆኑ ይረጋገጣል። አሜን ነው። ያለ ትንሣኤ መስቀሉ ሽንፈት ነው። በትንሣኤ ግን ምን? መስቀሉ ድል መሆኑ ተረጋግጧል ማለት። ስለዚህ በመስቀላችን ውስጥ፣ በመከራችን ውስጥ፣ በፈተናዎቻችን ውስጥ
ምን አለ እያልኩኝ ነው? የእግዚአብሔር ኃይል እዛ ውስጥ አለ። አሜን ነው። በመከራዎቻችን ውስጥ ኃይል አለ። በድክመቶቻችን ውስጥ ጥንካሬ አለ። በመውደቃችን ውስጥ መነሳት አለ። ተስፋ በመቁረጣችን ውስጥ ተስፋ አለ። ሃሌሉያ። ለዚህም ነው ከትንሣኤ በኋላ አይደለ ህዝቡን ሁሉ ወዴት ላካቸው ማለት ነው? እንዲሰብኩ አይደለ? መከራን እንዲቀበሉ ላካቸው። በዛ ውስጥ ምን ስላለ ነው ማለት ነው? ኃይል ስላለ። ደግማችኋል? በድካማችሁ ውስጥ ጥንካሬ ተቀምጧል። አሜን ነው። እየወደቃችሁ ነው፣ በመውደቃችሁ ውስጥ መነሳት ተቀምጧል። ስለዚህ ትንሣኤው እግዚአብሔር ለመስቀሉ የሰጠው ማረጋገጫ ነው ማለት ነው። ኢየሱስ ያድናል። ብዙ ሰዎች የሚንሳሳቱበትን አንድ ነገር ቅድም ብያቸዋለሁ። መስቀል ቀጥሎ ትንሣኤ፣ ከዛ የክብር ሕይወት፣ ከዛ የመከራ ሕይወት እንዳለ አያስተውሉም ማለት ነው። መስቀል ግን ትንሣኤ የምንለማመድበት ሕይወት ነው። ከመስቀል ወደ ትንሣኤ ብቻ አንሸጋገርም። ትንሣኤን ግን በመስቀል ውስጥ እንኖረዋለን። እየገባችሁ ነው? ከኔ ጋር ናችሁ? ትንሣኤን ግን በምን ውስጥ? እስቲ በመስቀል ውስጥ ነው። ሃሌሉያ እንኖራለን። ስለዚህ ትንሣኤ ላይ ለመድረስ መስቀሉን ጥለን መሄድ አይገባም። ይልቁንም ትንሣኤን በመስቀል አውድ ውስጥ ምን እናደርገዋለን ማለት ነው? ሕይወት እንሰጠዋለን። አሜን ነው። ትንሣኤ መስቀሉ አስቀድሞ የእግዚአብሔር ኃይል እንደነበር የገለጠ ነው። መስቀሉ የማን ኃይል እንደነበረ? የእግዚአብሔር ኃይል እንደነበረ የገለጠ ነው። አሜን ነው። በመስቀል ላይ መሞቱ፣ ደካማ መባሉ፣ ያ ሁሉ ራሱን ማዋረዱ ምን ነበር ማለት ነው? ኃይል ነበር ማለት ነው። ሃሌሉያ። ለምን? በመስቀሉ ምን ስላልና በተሰቀለው በክርስቶስ ኢየሱስ አማካኝነት ሕይወትን ስላገኘ። አሜን ነው። እኛ መስቀሉን ሳይሆን የምናከብረው ምኑን ነው አይደል? የተሰቀለውን። ስለዚህ መስቀል ስል በዛ መንፈስ እየተረዳችሁ፣ መስቀል የተደበቀ ኃይል ነው። ትንሣኤ ደግሞ የተገለጠ ኃይል ነው። አሜን ነው። መስቀል የተደበቀ ኃይል ነው። ምን ማለት ነው? መገፋቱ አይደለ? መዋረዱ፣ መቸንከሩ የእግዚአብሔር ኃይል እየተከናወነ ነበር ማለት ነው። ኃጢአትን፣ ሞትን የቀጣው ምን ላይ ስለሆነ ነው ማለት ነው? መስቀል ላይ ስለሆነ ነው። አሜን ነው። ኃጢአት የተቀጣው ምን ላይ ነው? መስቀል ላይ ነው። ስለዚህ መስቀሉ ምንድነው ማለት ነው? ክርስቶስ የተሰቀለው ኃይል ነበረ እንጂ ውርደት አልነበረም። ሃሌሉያ። ለዚህም ነው ራሱን ዝቅ ስላረገ እግዚአብሔር ከምን በላይ አይደለ? ከስም ሁሉ በላይ የሆነውን ስም ሰጠው። ሃሌሉያ። ኢየሱስ ያድናል። ዛሬ በእነዚህ መልእክት ውስጥ ለጴጥሮስ እየተነገረ ያለውን ሐሳብ ይዘን ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 7 እስከ 12 ያለውን አንብቤ ትንሽ አውርቼ ጸልየን እንጨርሳለን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 እስከ 12 ሁለተኛ ቆሮንቶስ ምዕራፍ 4 ከ7 እስከ 12 ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 7 ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። በሁሉ እንገፋለን እንጂ አንጨነቅ። አሜን። እናመነታለን እንጂ ተስፋ አንቆርጥ። እንሰደዳለን እንጂ አንጣል። እንወድቃለን እንጂ አንጠፋ። የኢየሱስ ሕይወት ደግሞ በስጋችን ይገለጽ ዘንድ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን።
የኢየሱስን ምን መሞት በስጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለን። ስለዚህ ሞቱ በእኛ ሕይወቱ በእናንተ ይሰራል። ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህ እንናገራለን። ምንድነው የምናምነው? ምንድነው የምንናገረው የሚለውን 14 ላይ 15 ላይ 16 17 ይቀጥላል። እንዲህ እያለ ጌታ ኢየሱስ ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለን። በብዙዎች በኩል የተትረፈረፈ ጸጋ ለእግዚአብሔር ክብር ምስጋና ያበዛ ዘንድ ሁሉ ስለ እናንተ ነውና፣ ስለዚህ አንታክትም። ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርን የዘላለምን ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። ሃሌሉያ። አሁን የሚታየውን የመስቀል ሕይወት እያሳያቸው እነዚህ ነገሮች በሙሉ ምን የሚያደርጉ አይነት ሐሳብ አላቸው? በሁሉ እንገፋለን ነው የሚለው። በአንድ ሰው ብቻ አይደለም፣ በስንት በሁሉ እንገፋለን። ግን ምን አናረግም? ለምን? የማንጨነቅበት ሕያው የሆነ የትንሣኤ ተስፋ አለን ማለቱ። አይናችን የሚታየው ላይ ሳይሆን ምን የማይለው ላይ ነው፣ የማይታየው ላይ ስለሆነ እናመነታለን። አያችሁ፣ ማመንታት ግራ መጋባት ሊኖርብን ይችላል። ግራ መጋባት የለም አላለንም፣ እናመነታለን እንጂ ምን አናረግም? እስቲ ተስፋ አንቆርጥም በሉ። አይ ተስፋ አንቆርጥም። እንሰደዳለን፣ መሰደድ ይኖራል አለ መስቀሉን እያሳየ። ከዛስ እንጂ ምን አናረግም? አንጣልም። አሜን ነው። ለምን? የማይጠፋ ርስት ተዘጋጅቶ ስላለ። ከዛስ እንወድቃለን። ከዛስ ወድቀን አንቀርም። ምን እናደርጋለን? አይደለ? አንጠፋም ይላችኋል። ድጋሚ መውደቅ ሊኖር ይችላል፣ ነገር ግን ወድቀን አንቀርም። ስለዚህ ምን አናደርግም? አንጠፋም። ኢየሱስ ያድነን። ስለዚህ ሁሌ ግን የኢየሱስን ሞት በምናችን በሰውነታችን ተሸክመን እንዞራለን። ሃሌሉያ አሜን ነው ወይ? የኢየሱስን ሞት ተሸክሞ መዞር ይሁንልን። አሜን ነው ወይ? ስለ ወንጌል መከራን መቀበል። በወንጌል ምክንያት ተስፋ ልንቆርጥ እንችላለን። በብዙ አይነት ምክንያት በደል ሊደርስብን ይችላል። ግን ይሄ መስቀል ሕይወት ነው። ስለዚህ መስቀል ውስጥ ግን ምን አለ? ኃይል አለ። የምን አይነት ኃይል አየን? የትንሣኤው ኃይል በዛ ውስጥ አለ። ስለዚህ የማይታየውን እንጂ የቱ ነው የማይታየው ካላችሁ፣ በክርስቶስ ኢየሱስ ተፈጽሞ ለሕይወት ተስፋ የተዘጋጀው ርስት አለ። ምን አላረግነውም? አላየነውም፣ አልጨበጥነውም፣ አልገባንበትም፣ የትንሣኤ አካል አላገኘንም። ነገር ግን እሱን እያየን ሃሌሉያ የሚታየውን ሳንመለከት ቀላል የሆነ የጊዜው መከራችን ምን የሆነ ነው የሚለው? ቀላል የሆነ የጊዜው መከራችን። እስቲ አጠገባችሁ ያለውን ሰው ነካ አድርጉትና መከራ ቀላል ነው በሉት። በትንሣኤው ኃይል በሉት። መከራ ቀላል ነው በሉት። ተስፋ አትቁረጥ በሉት። አትጠፋም በሉት። አትከስርም በሉት። ሕያው ተስፋ አለ በሉት። እድፈት የሌለበት ርስት አለ በሉት። በርታ በሉት። በርቺ። ሃሌሉያ። ወንጌል ይሄ ነው። ሁላችንም የትንሣኤውን ኃይል ለማወቅ በመከራው እንድንካፈል እግዚአብሔር ይርዳል። መልእክት አለኝ በዚሁ በብዙ በተለያየ ጥያቄ ውስጥ ያላችሁ ሰዎች በምናየው በዚህ በሰሞነኛው የኢኮኖሚ መቃወስ እያየን ባለነው የኑሮ ውድነት እያየን ባለነው የምድር ምስቅልቅል ሕይወት ተስፋ የቆረጣችሁ ሰዎች አትጠፉ፣ አትደክሙ። ሕያው ተስፋ አላችሁ።
ሕያው ተስፋ አላችሁ። በጤና እየታወካችሁ ያላችሁ፣ በተለያየ አይነት ህመምና በሽታ እየተሰቃያችሁ ያላችሁ ሰዎች አትደክሙ፣ አትወድቁ። አሜን ነው ወይ? ይህን የምላችሁ በዚህ ምድር ተስፋ ያደረጋችሁትን ህይወት አይደለም እየነገርኳችሁ ያለው፣ ሕያው ተስፋ አላችሁ። አሜን የሚል ሰው የለም። በተለያየ ጥያቄ ውስጥ ያላችሁ፣ በልጆች ጥያቄ ውስጥ ያላችሁ ወጣቶች፣ በተለያየ ፒር ፕሬሸር ውስጥ ያላችሁ፣ በውድቀት ውስጥ ያላችሁ፣ በኃጢአት ውስጥ ያላችሁ ሕያው ተስፋ ስላላችሁ ቶሎ ተነሱ። አሜን ነው ወይ? የእግዚአብሔር ቃል የሚናገረን ይሄን ነው። የመስቀል ህይወት ኃይል አለ። ዛሬ ያለፋችሁበት ያለው መከራ ሁሉ ያልፋል። ሕያው ተስፋ አላችሁ። እሱ ደግሞ በንጉሱ በኢየሱስ የጸና። ተነስተን እንጸልይ።